ያያሎ መላክ በሙሉ ኢየሱስ ለሚል ስም ይንበረከካሉ አይነጻጸርም ከተዋረዱ የመጀመሪያ እውነት እዚህ ቤት ያለ ጸጋ እግዚአብሔር ይባርከው። አሜን። እውነት እኔ አላውቀው ድንገት ነው የዛኝ የመጣችው ለሌላ ነገር መጥቼ ፓራላይዝ ሊያደርገኝ ከዚህ ወገቤ ተይዟል። እኔ መያዜን አውቃለሁ ግን እንደዚህ የከፋ በሽታ ነው ተንትኖ ሲነግረኝ በጣም እየገረመኝ እዚህ ወገቤ ተይዞ ከዚህ መልስ በግራ ፓራላይዝድ ሊያደርግ እንደውም የቄስ እንትን ነው የሰራብ ብሎ ሲለኝ ሁሉ ነገር ተከሰተልኝ። በቅርብ ሐዋሳ ሄጄ ነበር። ይሄንንም ያደረገውን ሰው መጣልኝ። እዛ ለቅሶ ቦታ ሄጄ ከመቅጽበት ካጠገቤ ጠፉ። እነዛ ሰዎች ዘመድ ናቸው። በጣም ይገርማልና እኔ እግዚአብሔር የሥራቸውን ይስጣቸው ነው ያልኩት። ምንም አላልኩም ሌላ። እግዚአብሔር የሥራቸውን እኔን ቆሞ ማየት ፈሩ። ምንም አልሆንም እኮ ይሄን ነገር አልሰማሁም። ግን ከዛ በፊት ነው ደርሼ የመጣው። በቃ ከነሱ ውጪ ማንም አይሆንም እና እኔን ላለማየት ሸሹ። እኔ ግን በጌታ ይኸው ዛሬ ተፈውሼ እዚህ ደርሻለሁ። ይህን ባሪያ እኔ ብቻ ነው ብዙ ሰው ሲፈወስ አይቻለሁ። እኔ ቅርታ ብዙ ነብይ አውቃለሁ። ብዙ ነቢያት ቢላ ብቻ ነው ብዙ ቦታ አይቻለሁ። እንደዚህ አይነት ነብይ አይቻላል። በጣም ከሚገርማችሁ ነገር ኦርቶዶክስ ሆን ሙስሊም ሆን ሰው ሁን ነው ከበሽታ ተፈወስ እንጂ ሌላ ነገር የለም። እኔ ጌታ ክብሩን ይውሰድ። አሁንም እኔ ይሄን ባሪያ እንድትባርኩልኝ በእግዚአብሔር ስም ጠይቃችኋለሁ። ዘመን ይባረክ። እውነት አልፈኝ። አሜን አሜን። በቃ ከዛ ቀን ጀምሮ ጨጓራ የለ ወገብ የለ እግር የለ ምንም የለም። በቃ ተፈወሰ። እኔ ቤት ቁጭ ብዬ ራሱ ዝም ብያለ እንትን የወሷም ነች እሷ ልጆቹ እንደ እግዚአብሔር ይባርከው ያን ነብይ ውስጤ ራሱ የገባ ሰው ማለት አሜን አሜን ከባድ ነብይ ነች። አሜን